ሰላም ጤና ይስጥልን። ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናውን እየመራው ወይንሸት ዘውዴ አብሬያችሁ ቆይታ አድርጋለሁ። አብረን ቆይ። የኢትዮጵያ መገናኛ ብዙሃን የጋራ ማንነትን የሚገነቡና ለሀገራዊ ግቦች በቁርጠኝነት የሚሰሩ መሆን እንዳለባቸው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትር አብይ አህመድና ሌሎች የመንግስት ከፍተኛ የስራ ኃላፊዎች በተገኙበት የሚዲያ ምርታ ለትርክት ግንባታ በሚል መሪ ሀሳብ ሀገራዊ የምክክር መድረክ ተካሂዷል። ኤፍራታ ጥላውን ተጨማሪ ይዛበታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በመድረኩ እንደተናገሩት ባለፉት ዓመታት በመገናኛ ብዙሃን ዘርፍ በተደረገው ሪፎርም የሚታይ ለውጥ ተመዝግቧል። መንግስት የመገናኛ ብዙሃን ዘርፍ አቅምን ለማሳደግና ነፃና ገለልተኛ የመገናኛ ብዙሃን ተቋማትን ለመፍጠር በሙያቸው ምክንያት የታሰሩ ጋዜጠኞችን መፍታት የመጀመሪያው እርምጃ እንደነበር አስታውሰው በሙያቸው ምክንያት ተዘግተው የቆዩና ወደ ሀገር ቤት ገብተው እንዳይሰሩ የተከለከሉ መገናኛ ብዙሃንና ጋዜጠኞች ወደ ሀገራቸው መጥተው እንዲሰሩ ተፈቅዶላቸዋል ብለዋል። በተጨማሪም መንግስት የጸረ ሽብር አዋጁን ጨምሮ ሌሎች አሳሪ ህጎች ማሻሻያ ተደርጎባቸዋል ብለዋል። ይሁን እንጂ የመገናኛ ብዙሃን ነጻነት ሲከፈት ወደ ሙያው ለመግባት የተቸገሩና ነጻነታቸውን ማስተዳደር ያልቻሉ ባለሙያዎች በመፈጠራቸው ለዘርፉ ፈተና እንደሆኑ ገልጸዋል። በመገናኛ ብዙሃን ዘርፍ ችግሮች ሙሉ በሙሉ ባይፈቱም መልካም ስራዎች ተከናውነዋል ያሉት ጠቅላይ ሚኒስትሩ የኢትዮጵያ መገናኛ ብዙሃን ያዩትንና የሰሙትን እውነት የሚዘግቡ መሆን እንዳለባቸው ተናግረዋል። መገናኛ ብዙሃን የጋራ ማንነትን የሚገነቡ መሆን አለባቸው ያሉት ጠቅላይ ሚኒስትሩ ለዚህም ቅንጅትና ትብብርን በማጠናከር ለውይይትና ንግግር አስቻይ ሁኔታ መፍጠር እንዳለባቸው መልእክት አስተላልፈዋል። የሃይማኖት፣ የፖለቲካና የሌሎችም ዘርፎች ዋልታ ረገጥነት ቀርቶ ሚዛናዊነት መንገስ እንዳለበትም አሳስበዋል። ቀደም ሲል በኢትዮጵያ ጥላቻ፣ መናናቅና መከፋፈል ተዘርቷል ያሉት ጠቅላይ ሚኒስትሩ አሁን መገናኛ ብዙሃን በአንድነትና የተሳሳቱ ትርክቶችን በማቅናት ላይ መስራት አለባቸው ብለዋል። በመጨረሻም መገናኛ ብዙሃን የዘገባ ዓላማን፣ አተያይን፣ ሙያዊ ብቃትን እንዲሁም ቅርበትን መሰረት አድርገው መስራት ይገባቸዋልም ሲሉ አሳስበዋል። በአውሮፓና አሜሪካ ብቻ ይኖራል ብለን ያሰብነው ተቋም በአፍሪካ በማየታችን ኩራት ተሰምቶናል ሲሉ የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች አድናቆታቸውን ገለጹ። ኤፍራታ ጥላውን የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተሳታፊዎች በኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ባደረጉት ጉብኝት ተቋሙ እያከናወናቸው ባሉ ስራዎች መደነቃቸውን ገልጸዋል። ጎብኚዎቹ በአውሮፓና በአሜሪካ ብቻ ይገኛል ብለው የገመቱት አይነት የላቀ የቴክኖሎጂ ተቋም በአፍሪካ ምድር በማየታቸው ታላቅ ኩራት እንደተሰማቸው ተናግረዋል። የኢንስቲትዩቱ የዋና ዳይሬክተር ጽህፈት ቤት ኃላፊና የቴክኖሎጂ አማካሪ ሻምበል ይልማ እንደተናገሩት ተቋሙ በጤና፣ በግብርና፣ ፋይናንስ፣ ሮቦቲክስና ስማርት ሲቲ ግንባታ ዘርፎች እያከናወናቸው ያሉትን ችግር ፈቺ ተግባራት ለተጽዕኖ ፈጣሪዎች አብራርተዋል። በተለይም በአፍሪካ የመጀመሪያ የሆነው የኤአይ ዩኒቨርሲቲ መመስረት አህጉሪቱ በዘርፉ የሰለጠነ የሰው ኃይል እንዲኖራት በማድረግ በኩል ያለውን ቁልፍ ሚና አስገንዝበዋል። ተሳታፊዎቹ በበኩላቸው የኢንስቲትዩቱ ስኬቶች ለሌሎች የአፍሪካ ሀገራት አርአያና የኩራት ምንጭ መሆናቸውን ጠቅሰው ዩኒቨርሲቲው ስራ ሲጀምር የአህጉሪቱን የቴክኖሎጂ ተወዳዳሪነት ይበልጥ እንደሚያሳድገው ያላቸውን እምነት አስረድተዋል። ጉብኝት ኢትዮጵያ በአፍሪካ የዲጂታል ትራንስፎርሜሽን መሪ ለመሆን የምታደርገውን ጥረት ለዓለም አቀፉ ማህበረሰብ ይበልጥ ለማስተዋወቅ ትልቅ እድል የፈጠረ ነው ተብሎለታል። የዓለም አቀፍ የዲጂታል ክፍያ አገልግሎት ኩባንያ የሆነው ቪዛ በአዲስ አበባ አዲስ ቢሮ መክፈቱን አስታወቀም። ይህም ተቋሙ በኢትዮጵያ ካለው የፋይናንስና ኢኮኖሚ ዘርፍ ጋር ያለውን ግንኙነት ይበልጥ ለማጠናከር ያለውን ቁርጠኝነት የሚያሳይ ነው ተብሏል። ሄሮዳይ ንጉሴ ተጨማሪ አላት። ባለፉት ዓመታት ቪዛ በኢትዮጵያና በምስራቅ አፍሪካ አገልግሎት ሲሰጥ የቆየ ቢሆንም የአዲሱ ቢሮ ከባንኮች ከፋይናንስና ቴክኖሎጂ ኩባንያዎችና ከሰፊው የቢዝነስ ማህበረሰብ ጋር ያለውን ትብብር ለማጠናከር እንዲሁም የገበያ ተሳትፎውን ለማሳደግ እንደሚያግዝ ተጠቁሟል። በአዲስ አበባ የተከፈተው ይህ አዲስ መስሪያ ቤት 6 የምስራቅ አፍሪካ ሀገራትን የሚያገለግል ቀጠናዊ ማዕከል ሆኖ የመካከለኛው አውሮፓ፣ መካከለኛው እስያና አፍሪካ አካል ሆኖ ዲጂታል ክፍያን ለማዘመን እንደሚሰራ ተገልጿል። በመክፈቻ ስነ ስርዓቱ ላይም በአዲስ አበባ የተከፈተው አዲስ የተቋሙ
ማዕከል በአካባቢው የቪዛ አሻራ መጨመሩን የሚያሳይ እንደሆነና ኢትዮጵያ ከምስራቅ አፍሪካ ካሉት የተቋሙ ማዕከላት መካከል ኬንያና ታንዛኒያን መቀላቀሏ ተነግሯል። እንዲሁም ተቋሙ በዚህ ቦታ ኢንቨስት ማድረጉ በኢትዮጵያ ገበያ አቅም ላይ ያለውን እምነትና ከደንበኞችና አጋሮች ጋር አብሮ ለመስራት ያለውን ፍላጎት ያጠናክራል የተባለ ሲሆን በቀጠናው አገራት ላይም ተቋሙ መስሪያ ቤቱን እንደሚያስፋፋ ተስፋ ተሰጥቷል። በቢሮ ምርቃት ወቅትም እግር ኳስ ሰዎችን የማቀራረብ ኃይል እንዳለውና የኢትዮጵያን ባህል ፈጠራና ማህበረሰብ እሴቶችን ያንጸባርቃል የተባለለት የግድግዳ ስዕል በኢትዮጵያዊቷ አርቲስት ኤፍራታ ብርሃኑ ተስሎ ለእይታ ቀርቧል። ይህም ቪዛ ለፈጠራ ባለሙያዎች ያለውን ድጋፍ ያሳያል ተብሏል። ቪዛ ከ200 በላይ በሚሆኑ ግዛቶች በሸማቾች፣ ነጋዴዎች፣ በፋይናንስ ተቋማትና የመንግስት አካላት መካከል የሚደረጉ ግብይቶችን በማመቻቸት በዲጂታል ክፍያዎች ላይ የሚሰራ ተቋም ነው። በድርድር 15,000 ብር መደለያ የተቀበለች የነዳጅ ማደያ ሰራተኛ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። ሰራተኛዋ ድርጊቱን የፈጸመችው ሚያዝያ 28 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ልዩ ቦታው ጀሞ 1 አካባቢ ከሚገኝ የነዳጅ ማደያ ከሌሊቱ 6 ሰዓት ላይ ነው። የጭነት መኪና አሽከርካሪ የሆነ ግለሰብ ነዳጅ ለመቅዳት በሄደበት አጋጣሚ ግለሰቧ 20,000 ብር መደለያ እንዲሰጣት በመጠየቁ አሽከርካሪው ጉዳዩን ለመኪናው ባለቤት በማሳወቅ በድርድር 15,000 ብር በኢትዮጵያ ንግድ ባንክ በግለሰቧ የግል አካውንት ገቢ አድርጓል። የገንዘቡ ዝውውር መደረጉን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ዋና መምሪያ ያረጋገጠ ሲሆን ግለሰቧን በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። በአሁኑ ወቅት ከነዳጅ ጋር በተያያዘ የሚፈጸሙ ህገወጥ ተግባራትን ለመከላከል ጥምር የጸጥታ አካላት አስፈላጊውን ክትትልና ቁጥጥር እያደረጉ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ተገልጋዩን በማጉላላትና ያልተገባ ጥቅምን ለማግኘት የሚደረጉ ህገወጥ ተግባራትን በጋራ መከላከል እንደሚገባም ፖሊስ አሳስቧል። እየተከታተላችሁ ያላችሁት ከቻናል 1 ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። አሜሪካ በኢራን ከተሞች ላይ ጥቃትን ፈጸመች። ኢራን በበኩሏ የአሜሪካን የጦር መርከቦችን አጥቅታለች። ከጥቃቱ በኋላ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የተደረሰው ተኩስ አቁም አሁንም ተግባራዊ እየተደረገ መሆኑን ተናግረዋል። አናው ተስፋ በትላንቱ የተኩስ ልውውጥ ማን ቀድሞ ጥቃት እንደፈጸመ ግልጽ ባይሆንም የኢራን ከፍተኛ ወታደራዊ አዛዥ አሜሪካ ወደ ሆርሙዝ ወሽመጥ እየተጠጉ የነበሩ የኢራን ነዳጅ ጫኝና ሌላ መርከብን ኢላማ እንዳደረገች እንዲሁም በተለያዩ የባህር ዳርቻ አካባቢዎች ላይ የአየር ጥቃት መፈጸሟን ተናግረዋል። አሜሪካን በበኩሏ ወሽመጡ ላይ በሰፈረው ሚሳኤል ተሸካሚ አውዳሚ መርከቧ ላይ ለፈጸመችባት ጥቃት ራስን የመከላከል ምላሽ መስጠቷን አስታውቃለች። ሁለቱ ሀገራት ወታደራዊ እርምጃ መውሰዳቸው የተሰማው የኢራን የውጭ ጉዳይ ሚኒስተር አሜሪካ ያቀረበችውን የድርድር እቅድ እየተገመገመ መሆኑን ከተናገሩ በኋላ ነው። የኢራን መንግስት መገናኛ ብዙሃን በቅድሚያ ባወጣው ዘገባ በሆርሙዝ ወሽመጥ ፍንዳታ መሰማቱን አስታውቆ ነበር። ሁኔታውም ከጠላት ጋር የተደረገ የተኩስ ልውውጥ ሲል ገልጾታል። ሌላ የሀገር ውስጥ መገናኛ ብዙሃንም ደግሞ ቴህራን ውስጥ ፍንዳታ መሰማቱን ዘግበዋል። ከቆይታ በኋላ መግለጫ ያወጡት የኢራን ከፍተኛ ወታደራዊ አዛዥ በበኩላቸው አሜሪካ በፈጸመችው የአየር ጥቃቶች ባንዳር፣ ካሚር፣ ሲራክና ቃሽም ደሴት መመታታቸውን አስታውቀዋል። ኢራን ወዲያውኑ የአሜሪካ የጦር መርከብ በመምታት ምላሽ እንደሰጠችና ከዚያም ከፍተኛ ጉዳት ማድረሷን ገልጸዋል። አሜሪካም የተኩስ አቁም ጥሰትን ፈጽማለች ሲሉም ከሰዋል። የአሜሪካ ማዕከላዊ እዝ የኢራን ጥቃቶች ትንኮሳ ሳይኖር የተፈጸሙ በማለት ገልጿቸዋል። የኢራን ኃይሎችም በወሽመጡ እያለፉ በነበሩ የአሜሪካ አውዳሚ የጦር መርከብ ላይ በርካታ ሚሳኤልና ድሮኖችን፣ አነስተኛ ጀልባዎችን ማሰማራታቸውንም አስታውቀዋል። የተቃጡ ስጋቶችንም ማስወገዱን የገለጸው ማዕከላዊ እዙ አሜሪካ ላይ ለተፈጸመው ጥቃት ተጠያቂ የሆነው እንደ ሚሳኤልና የድሮን ማስወንጨፊያ ቦታዎችን፣ የእዝና የቁጥጥር ማዕከላትን እንዲሁም የመረጃ የክትትልና የስለላ ይዞታዎችን ያሉ የኢራን ወታደራዊ ተቋማትን መምታቱን ገልጸዋል። ማዕከላዊ ዙም ውጥረቱ እንዲባባስ አይፈልግም፣ ነገር ግን የአሜሪካ ኃይሎችን ለመጠበቅ በተጠንቀቅና በዝግጅት ላይ ይገኛል ሲልም በመግለጫው ጠቅሷል። ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ የጻፉት ፕሬዝዳንት ትራምፕ አሜሪካ በርካታ የኢራን አነስተኛ ጀልባዎችን ማውደሟን ገልጸዋል። ቢራቢሮ ወደ መቃብሯ እንደምትወርድ ሁሉ በጣም በሚያምር ሁኔታ ወደ ውቅያኖስ ውስጥ ሰምጠዋል ብለዋል። በኢራን አጥቂዎች ላይ ትልቅ ጉዳት እንደደረሰም ተናግረዋል። ፕሬዝዳንቱ በጽሁፋቸው የሰላም ስምምነቱን በተመለከተ በድጋሚ ማስጠንቀቂያ ሰጥተዋል። ዛሬም በድጋሚ እንደዘረርናቸው ሁሉ ስምምነታቸውንም በፍጥነት ካልፈረሙ ወደፊት በበለጠ ጥንካሬ ከፍ ባለ ኃይል እንዘርራቸዋለን ብለዋል። በትላንቱ ጥቃት ላይ የእስራኤል ተሳትፎ እንዳልነበረም አንድ የእስራኤል ምንጭ ለቢቢሲ ተናግሯል።
የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የኢራን ጠቅላይ መሪ ከሆኑ በኋላ በይፋ ያልታዩትን ሙጅታባ ኻሜኒን አግኝተው ተወያይተዋል። ከፕሬዝዳንቱ ጋር ለ2 ሰዓት ተኩል ያህል መወያየታቸውን ከመግለጽ ውጪ ጊዜውንና ቦታውን ከማሳወቅ ተቆጥበዋል። ሂሮዳን ንጉሴ ተጨማሪ አላት። ፔዜሽኪያን ከሙጅታባ ኻሜኒ ጋር በነበራቸው ውይይት እርጋታና ብልህነትን በኢራኑ መሪ ላይ መመልከታቸውን ገልጸዋል። እስራኤልና አሜሪካ በኢራን ላይ ጥቃት በከፈቱበት ዕለት የተገደሉትን አባታቸውን የተኩት ሙጅታባ ኻሜኒ የኢራን እስላማዊ ሪፐብሊክ ከተመሰረተች በኋላ 3ኛው ጠቅላይ መሪ ናቸው። በአሜሪካና በእስራኤል ጥቃት አባታቸውና ሌሎችም የቤተሰቦቻቸው አባላት የተገደሉባቸው አዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒ በጥቃቱ ከባድ ጉዳት እንደደረሰባቸው ሲዘገብ ቆይቷል። እስካሁን ድረስም በይፋ ወጥተው ወይንም በቴሌቪዥን ቀርበው ለህዝብ ያልታዩ ከመሆኑ በተጨማሪ ድምጻቸውም ተሰምቶ አያውቅም። በተለያዩ ጊዜያት የኢራን መገናኛ ብዙሃን የጠቅላይ መሪው ናቸው የተባሉ መልእክቶችን በንባብ ሲያቀርቡ ቆይተዋል። የኢራኑ ፕሬዝዳንት ፔዜሽኪያን ከጠቅላይ መሪው ጋር ለሰዓታት የዘለቀ ውይይት ማድረጋቸውን ዛሬ ሲያስታውቁ ሙጅታባ ኻሜኒ የኢስላማዊ ሪፐብሊክ ጠቅላይ መሪነትን ከተረከቡ በኋላ የተደረገ የመጀመሪያው ግንኙነት ስለመሆኑ የታወቀ ነገር የለም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ መንቀሳቀስ ያልቻሉ መርከቦችን አጅቦ ለማስወጣት የነበራቸውን እቅድ ያቋረጡት በሳውዲ አረቢያ ምክንያት መሆኑ ተነገረም። ሁለቱ የአሜሪካ ባለስልጣናትን ጠቅሶ ኤንቢሲ እንደዘገበው ሳውዲ አረቢያ እሁድ ዕለት ትራምፕ እቅዳቸውን ይፋ ሲያደርጉ ተገርማለች ብለዋል። ለዝርዝሩ አማሩ ገብሩ። የሳውዲ አረቢያ ባለስልጣናት የአሜሪካ ወታደራዊ አውሮፕላኖችም ሆኑ የጦር ጄቶች ከሳውዲ የልዑል ስልጣን የአየር ኃይል መነሳት ወይም በሆርሙዝ ወሽመጥ መውጫ ያጡትን መርከቦች ለማጀብ በሚደረገው ዘመቻ የሳውዲን አየር ክልል መጠቀም እንደማይችሉ መናገራቸውን ምንጮች ለኤንቢኤስ ተናግረዋል። ትራምፕ በጉዳዩ ላይ ከሳውዲው ልዑል መሐመድ ቢን ሳልማን ጋር ቢነጋገሩም ሊያሳምኗቸው እንዳልቻሉ ጨምረው ተናግረዋል። ከዚህ በኋላ ትራምፕ ወሳኝ የሆነውን የአየር ክልል ፕሮጀክት ፍሪደም ሲሉ ለሰየሙት ወታደራዊ ዘመቻ መጠቀም ስለሚያስፈልግ እቅዳቸውን ለጊዜው ለማዘግየት ወስነዋል ሲሉም ምንጮች ገልጸዋል። አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጦርነት በከፈተችበት ወቅት ሳውዲ አረቢያ የጦር ሰፈሯንና የአየር ክልሏን የዩናይትድ ስቴትስ ጦር እንዲጠቀምበት ፈቅዳ ነበር። አንድ የአሜሪካ ባለስልጣን ለኤንቢሲ እንደተናገሩት የሳውዲ አረቢያ ትብብር በቀጠናው ለሚደረግ ማንኛውም ዘመቻ ወሳኝ ነው። ዶናልድ ትራምፕ የሆርሙዝ ወሽመጥን ለማስከፈት ይዘውት በነበረው እቅድ የጦር አውሮፕላኖች የመከላከያ ሽፋን ለመስጠት ወሳኝ በመሆኑ በቀጠናው የሚገኝ የአየር ክልልን መጠቀም አስፈላጊ አድርጎታል። ማክሰኞ ምሽት አሜሪካ በሆርሙዝ ወሽመጥ ቆመው የሚገኙትን መርከቦች እያጀበች ለማስወጣት ይዛ የነበረውን እቅድ ለአጭር ጊዜ እንደምታቆም ፕሬዝዳንት ትራምፕ አስታውቀዋል። ሰኞ ዕለት የተጀመረው ፕሮጀክት ፍሪደም እንዲቆም የተደረገው ከኢራን ጋር እየተደረገ ያለው ውይይት ትልቅ መሻሻል እያሳየ በመምጣቱ ምክንያት በጋራ ስምምነት ከውሳኔ ላይ መድረሳቸውን ጨምረው ገልጸዋል። እስራኤል ከሊባኖሱ ታጣቂ ቡድን ሂዝቦላ ጋር የምታደርገውን ጦርነት ለመግታት የተኩስ አቁም ስምምነት ከፈጸመች ወዲህ ለመጀመሪያ ጊዜ በቤይሩት ላይ ጥቃት ፈጽማለች። ይህ የእስራኤል ጥቃት ግጭቱን ማስቆም ባልቻለው ስምምነት ላይ ተጨማሪ ጫና ፈጥሯል። ለዝርዝሩ አናውል ተስፋ። የአየር ጥቃቱ የተፈጸመው ሄዝቦላ በሚገኝበት ዳህዬ በተሰኘው የከተማው ደቡባዊ ክፍል ውስጥ ነው። ማህበራዊ ሚዲያ ላይ በወጡ ምስሎችና ቢያንስ አንድ ህንፃ የደረሰ ከፍተኛ ጉዳት አሳይተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባወጡት መግለጫ የሄዝቦላ ራድዋን ኃይል አዛዥ ኢላማ ያደረገ ጥቃት እንዲፈጸም ውሳኔ ያስተላለፉት ራሳቸው መሆናቸውን ተናግረዋል። የሀገር ውስጥ መገናኛ ብዙሃን ዘገባ እንደሚያሳየው ጥቃቱ በተፈጸመ ሰዓታት የታጠቁ ቡድን አባላት ስብሰባ ላይ ነበሩ። ሄዝቦላ እስካሁን ስለ ጥቃቱ አስተያየት አልሰጠም። ከ3 ሳምንታት በፊት ፕሬዚዳንት ዶናልድ ትራምፕ በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት መፈጸሙን ካስታወቁ ወዲህ ዳህዬ ውስጥ ጥቃት ሲደርስ ይህ ለመጀመሪያ ጊዜ ነው። የተኩስ አቁም ቢፈራረምም እስራኤልና ሄዝቦላ ጥቃት መፈጻጸማቸውን ቀጥለዋል። አንዳቸው ሌላኛውን ለጥሰቱ ይከሳሉ። አብዛኛውን የእስራኤል የአየር ጥቃት የመታው ደቡባዊ ሊባኖስን ነው። የእስራኤል ጦር በዚህ የሀገሪቱ ክፍል የሄዝቦላ የጥቃት መሰረተ ልማትና የቡድን አጋር ግንኙነት ያላቸውን ሰዎች እንዳሉ ይናገራሉ። የሊባኖስ ጠቅላይ ሚኒስትር መረጃ እንደሚያሳየው ባለፉት 1 ሳምንታት ውስጥ ብቻ በተለያዩ የሀገሪቱ ክፍሎች በተፈጸሙ ጥቃቶች ሴቶችና ህጻናትን ጨምሮ ከ120 በላይ ሰዎች ተገድለዋል። የሚኒስተሩ ቁጥር የተዋጊዎችና ንጹሃንን ቁጥር ለይቶ አላስቀመጠም። የእስራኤል ጦር በድንበሩ በኩል ያለውን የሊባኖስ መሬት ወርሮ ይዟል። ዓላማው የሰሜናዊ እስራኤል ማህበረሰቦችን ደህንነት የሚያስጠብቅ ከሄዝቦላ ነጻ የደህንነት ቀጠና ማቋቋም እንደሆነም ባለስልጣናቱ ይናገራሉ። እስራኤል በተቆጣጠረቻቸው የሊባኖስ ግዛት ውስጥ የሚገኙ መንደሮች ሙሉ በሙሉ በማውደም ጦሩ ጋዛ ውስጥ ካደረገው ተመሳሳይ የሆኑ ድርጊቶችን ፈጽማለች። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቴሼሴኬዴ የስልጣን ዘመናቸውን ለማራዘም ቀመር እየሰሩ ነው ተባለ። ተቃዋሚዎች ከ2 ዘመን ገደብ በላይ ለመቆየት እየተንቀሳቀሱ ነው በማለት ፕሬዝዳንቱን እየተቹ ነው። ዝርዝሩ የአማሩ ገብሩ ነው።
ሁለት የስልጣን ዘመኖችን በመሪነት የቆዩት የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቲሼስኬዲ የስልጣን ዘመናቸው በ2028 የሚያበቃ ቢሆንም እርሳቸው ግን ለሶስተኛ ጊዜ ሊወዳደሩ እንደሚችሉ ፍንጭ ሰጥተዋል። ምንም እንኳን ፕሬዝዳንቱን በሁለት ዘመን የሚገድበው የስልጣን ዘመናቸው የመራዘምና ያለመራዘም ዕድሉ በህዝብ ውሳኔና በሪፈረንደም ብቻ የሚወሰን ነው ቢሉም በመጋቢት ወር ለሀገሪቱ የህዝብ እንደራሴዎች ምክር ቤት ያቀረቡት የሪፈረንደም ሐሳብ የስልጣን ዘመናቸውን የማራዘም እቅድ እንዳላቸው አመላካች ሆኗል። እርሳቸው ግን ሶስተኛ ዘመን አልጠየቁም፣ ነገር ግን ህዝቡ እንዲቀጥል ከፈለገ እቀበላለሁ ሲሉ መናገራቸውን ቢቢሲ አፍሪካ ዘግቧል። በተጨማሪም በምስራቃዊ ዲሞክራቲክ ኮንጎ በሚካሄደው ግጭት ምክንያት ፕሬዝዳንታዊ ምርጫው በታቀደው ጊዜ ላይ ካሄድ እንደሚችል ጠቁመዋል። M23 የተባለው ታጣቂ ኃይል ባለፈው ዓመት በሰሜንና በደቡብ ኪቡ ክልሎች ሰፊ ቦታዎችን መቆጣጠሩን ያነሱት ፕሬዝዳንቱ እነዚህ ሁለት ክልሎች ሳይካተቱ ምርጫ ማካሄድ እንደማይቻልና ጊዜው የሚወሰነው በጦርነቱ ማቆሚያ ጊዜ ላይ ተመስርቶ ነው ሲሉም በምክንያትነት አስቀምጠዋል። ቀዳሚ ትኩረታቸው ስልጣን ከመልቀቃቸው በፊት በዲፕሎማሲ ሰላምን ማምጣት እንደሆነ ገልጸው ሩዋንዳን ግን ሂደቱን እያደናቀፈች ነው ሲሉም ወንጅለዋል። ፕሬዝዳንቱ M23 በሩዋንዳ መንግስት እንደሚደገፍ ቢያምኑምና በርካታ ማስረጃዎች አሉኝ ቢሉም ሩዋንዳ ግን ይህንን ታስተባብላለች። የፕሬዝዳንቱ ደጋፊዎች ለህዝብ እንደራሴዎች የቀረበውን የሪፈረንደም ሰነድ ዲሞክራሲን የሚያጠናክር ብለው ሲገልጹት፣ ተቃዋሚዎች ግን የፕሬዝዳንትነት የስልጣን ገደብን ለመቀየር የተዘጋጀ ዘዴ ነው በማለት ተቃውመውታል። ህገ መንግስቱን ለማሻሻል የሚደረግ ማንኛውም ሙከራ ህገ መንግስታዊ መፈንቅለ መንግስት ነው በማለት ተቃዋሚዎቹም አስጠንቅቀዋል። የቻይና ወታደራዊ ፍርድ ቤት ሁለት የቀድሞ የመከላከያ ሚኒስትሮች በሙስና ወንጀል ጥፋተኛ መሆናቸውን አረጋግጦ በ2 ዓመት የገደብ ጊዜ የሚፈጸም የሞት ቅጣት በየነም። የቅጣት ውሳኔው በቻይና ጦር ኃይል ውስጥ ለዓመታት ሲካሄድ በቆየው የማጽዳት እርምጃ ውስጥ እጅግ ከባዱ መሆኑ ተገልጿል። ጸጋን የተሰማ ዝርዝሩን ተከታትለዋለች፣ እንደሚከተለው ታቀርበዋለች። እንደ ቻይናው የመንግስት መገናኛ ብዙሃን ዜና ምንጭ ሺንዋ ዘገባ የተፈረደባቸው የሞት ቅጣት ለ2 ዓመታት እንዲዘገይ ተደርጓል። ይህም ግለሰቦቹ በመልካም ስነ ምግባር የሚቀጥሉ ከሆነ ቅጣቱ ወደ እድሜ ልክ እስራት ሊቀየርላቸው እንደሚችል ተጠቁሟል። ይሁን እንጂ ፍርድ ቤቱ ሁለቱም ግለሰቦች በምንም አይነት ሁኔታ በይቅርታ እንዳይፈቱ፣ የፖለቲካ መብታቸውን ለዘላለም እንዲያጡና የግል ንብረታቸው በሙሉ እንዲወረስ ወስኗል። ሊ ሻንግፉ እንደ አውሮፓውያን አቆጣጠር በ2023 ለ7 ወራት ሚኒስትር ሆነው ያገለገሉ ሲሆን ከዚያ በፊት ከመስሪያ ግዢ ክፍል ጋር በተያያዘ ከፍተኛ በጀት የመምራት ኃላፊነት ነበራቸው። ዌይ ፌንግሄ ለሊ ሻንግፉ ቀዳሚ በመሆን ለ5 ዓመታት በሚኒስትርነት አገልግለዋል። ቀደም ሲል የቻይናን የኒውክሌር ጦር መሳሪያ የሚያስተዳድረውን ሮኬት ፎርስ በኃላፊነት መርተዋል። ሺንዋ እንደዘገበው ሊ ሻንግፉ የፓርቲውን ዲሲፕሊንና ሕግ በከፍተኛ ሁኔታ ጥሰዋል። ግለሰቡ ለራሳቸውና ለሌሎች ተገቢ ያልሆነ ጥቅምን ለማግኘት ስልጣናቸውን ተጠቅመዋል። እንዲሁም ከፍተኛ መጠን ያለው ገንዘብና ውድ ዕቃዎችን በጉቦ መልክ ተቀብለዋል ተብሏል። ይህ ውሳኔ በማንኛውም ወታደራዊ መኮንን ላይ ምንም ያህል የስልጣን ደረጃ ቢኖረው ወይም የቅርብ ወዳጅነት ቢኖረው ከሙስና ተጠያቂነት ማምለጥ እንደማይችል ለሌሎች ጀነራሎች የተሰጠ ጠንካራ ማስጠንቀቂያ ተደርጎ ተወስዷል። ፕሬዚዳንት ሺ ጂንፒንግ እንደ አውሮፓውያን አቆጣጠር ከ2012 ጀምሮ ሙስናን መዋጋትን የመንግስታቸው ዋነኛ ዓላማ አድርገውታል። ከ2022 ጀምሮ ብቻ ከ100 በላይ ከፍተኛ ወታደራዊ መኮንኖች ከስልጣናቸው የተነሱ ወይም የታሰሩ ሲሆን ይህም በቻይና ጦር ኃይል ዝግጁነት ላይ ጥያቄዎችን እያስነሳ ይገኛል። ካለፈው ጥር ወር ጀምሮም ከፕሬዚዳንቱ ቀጥሎ ከፍተኛ ወታደራዊ ስልጣን የነበራቸው ዣንግ ዩክሲያም በዚሁ የጽዳት ዘመቻ ከስልጣን መወገዳቸው ይታወሳል። በመካከለኛው ማሊ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎች በተሰነዘሩ 2 ጥቃቶች ከ30 በላይ ሰዎች መገደላቸው ተነገረ። ጸጋን የተሰማ ተጨማሪ ይዛበታለች። የአካባቢው ባለስልጣናትና የጸጥታ ምንጮች ለፈረንሳይ ዜና አገልግሎት ኤኤፍፒ እንደገለጹት እነዚህ ጥቃቶች የተፈጸሙት ታጣቂዎች በማሊ ወታደራዊ ይዞታዎች ላይ የተቀናጀ ጥቃት በመሰንዘር ሀገሪቱን ወደ አዲስ የጸጥታ ቀውስ ውስጥ በከተቷት በ2 ሳምንት ጊዜ ውስጥ ነው። የአካባቢው የወጣቶች ማህበር አመራር እንደገለጹት ረቡዕ ዕለት በኮሪኮሪና ጎምሶግ መንደሮች ላይ በተመሳሳይ ሰዓት በተሰነዘሩት ጥቃቶች ቢያንስ 35 ሰዎች ተገድለዋል። ጄኒ አይኤም የተሰኘው ታጣቂ ቡድን ጥቃቱን እንደፈጸመው ኃላፊነቱን የወሰደ ሲሆን የጸጥታና የአስተዳደር ምንጮችም የሟቾቹ ቁጥር ከ30 በላይ መሆኑን አረጋግጠዋል። በሳህል ቀጠና የጸጥታ ጉዳዮች ላይ የሚያተኩረው ዋማብስ የተሰኘው የምዕራብ አፍሪካ ጋዜጠኞች ቡድን በበኩሉ እስካሁን ባለው መረጃ የተገደሉት መንደርተኞች ቁጥር ከ50 በላይ እንደሚሆንና በርካታ ሰዎችም ደብዛቸው መጥፋቱን ዘግቧል። ቡድኑ አክሎም መንደርተኞቹ ተዘርፈዋል፣ ንብረቶቹም በእሳት ወድመዋል ብሏል። የጸጥታ ምንጮች እንደገለጹት ከሆነ የሐሙሱ ጥቃት የተፈጸመው ዳናን አምባሳጉ በተሰኘው ታጣቂ ቡድን ለተፈጸሙ ድርጊቶች የአጸፋ እርምጃ ለመውሰድ ነው። ይህ ታጣቂ ቡድን
በማሊ ውስጥ የሚደርሱ ጥቃቶችን ለመመከት በአካባቢው ማህበረሰብ ከተመሰረቱ የራስ መከላከያ ቡድኖች መካከል ዋነኛው መሆኑ ይታወቃል። ስማቸው እንዳይጠቀስ የፈለጉ የጸጥታ ምንጭ ለፈረንሳይ ዜና አገልግሎት ሲናገሩ አብዛኞቹ ተጎጂዎች መከላከያ ቡድኑ አባላት ቢሆኑም በሟቾቹ መካከል ታዳጊዎችና ህጻናትም ይገኙበታል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የብራዚል አቻቸውን ሉላ ዳ ሲልቫን ንቁና ኃይለኛ መሪ ሲሉ አሞካሹም። መሪዎቹ በአሜሪካና ብራዚል መካከል የተፈጠረውን ውጥረት አስመልክቶ ተነጋግረዋል። ለዝርዝሩ መሀሌት ደመላሽ። በዋይት ሀውስ የተገናኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ በሁለቱ ሀገራት መካከል የሰፈነውን ውጥረት ለማርገብና ግጭትን ለማስወገድ የሚያስችል ምክክር አድርገዋል ሲል ቢቢሲ ዘግቧል። ይህንኑ ውይይት አስመልክቶ ፕሬዝዳንት ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ስብሰባውን በጣም ጥሩ ሲሉ ገልጸውታል። አክሎም የብራዚሉን መሪ ሉላ ዳ ሲልቫን ንቁና ኃይለኛ መሪ ሲሉ አድንቀዋል። በተመሳሳይ የብራዚሉ ፕሬዝዳንት ሉላ ከስብሰባው በኋላ በተነጋገርንባቸው ነጥቦች ላይ ደስተኛ ነኝ ብለዋል። ሁለቱም ሀገራት በወንጀል ጉዳዮች በንግድና በግብር ፖሊሲዎች ላይ አሁንም ድረስ ልዩነቶች እንዳሏቸው ዘገባው ጠቁሟል። ትራምፕ ብራዚል ላይ ተደጋጋሚ ወቀሳ የሚያቀርቡበትን የታክስ ጉዳይ በተመለከተ ሉላ በሰጡት አስተያየት ትራምፕ ሁል ጊዜ እኛ ብዙ ታክስ እንደምንጥል ያስባሉ ሲሉ ወቅሰዋል። ይህን ተከትሎ ብራዚል በ30 ቀናት ውስጥ የንግድ አለመግባባቶችን ለመፍታት የጋራ ቡድን እንዲቋቋም ሀሳብ እንዳቀረበች ገልጸዋል። በዚህ ቡድን አማካኝነት ማን ስህተት እንዳለበት ይታያል። በውጤቱ መሰረትም እኛ የምንጥለውን ታክስ መተው ካለብን እንተዋለን፣ እናንተም ካለባችሁ ደግሞ ትተዋላችሁ ሲሉም ሉላ አሳስበዋል። በሌላ በኩል ትራምፕ በቀድሞ የብራዚል ፕሬዝዳንት ጄር ቦልሶናሮ ላይ የተከፈተው ክስ እንዳይቋረጥ ሉላ ግፊት እያደረጉ ነው ሲሉ ወቅሰዋል። ነገር ግን ፕሬዝዳንት ትራምፕ ከዚህ ቀደም ከሌሎች መሪዎች ጋር ይህን መሰል ንግግር ሲያደርጉ በኦቫል ኦፊስ ለመገናኛ ብዙሃን የጋራ መግለጫ ይሰጥ የነበረ ሲሆን አሁን ግን ይህ እንዲሆን አልፈቀዱም። በዚህም በሀገራቱ መካከል ልዩነቶች እንዳልተፈቱ ምልክት ሊሆን እንደሚችል ዘገባው ጠቁሟል። የዩክሬኑ መሪ ለጦር ኃይላቸው የተኩስ አቁም ትዕዛዝ አልሰጡም ስትል ሩሲያ ወነጀለች። የሩሲያ የድል በዓል አከባበርን ለማደናቀፍ ሙከራ ከተደረገ ኪየቭ ከፍተኛ የሚሳኤል ጥቃት ይጠብቃታልን ብላለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ በድል በዓል ወቅት ተግባራዊ ይሆናል የተባለው የተኩስ አቁም ስምምነት ዩክሬን የሩሲያን ተነሳሽነት የማደናቀፍ ፍላጎት እንዳላት እናውቃለን ሲሉ ተናግረዋል። የሩሲያ የውጭ ጉዳይ ሚኒስቴር በድል በዓል ወቅት የተኩስ አቁሙ ከተጣሰ በኪየቭ ላይ ስለሚከተለው መዘዝ የተሰጠው ማስጠንቀቂያ በከፍተኛ ጥንቃቄ እንዲታይም ሲሉ ዩክሬንን መክረዋል። በሚያዝያ 27ና 28 ሞስኮ ዩክሬን ራሷ ያወጀችውን የተኩስ አቁም ስትጥስ ተመልክታለች ያሉት ቃል አቀባይዋ የሩሲያ የታጠቁ ኃይሎች ከኪየቭ የሚሰነዘሩ ማናቸውንም የትጥቅ ትንኮሳዎች መመከታቸውን ይቀጥላሉ ብለዋል። የድል በዓል አከባበርን ለማደናቀፍ ሙከራ ከተደረገ ኪየቭ ለከፍተኛ ሚሳኤል ጥቃት ልትጋለጥ ትችላለችም ሲሉ አሳስበዋል። ቢዝነስ ላይ ያተኮሩ መረጃዎቻችንን ወደ እናንተ እናደርሳለን። በኢትዮጵያና በተርኪ መካከል ያለውን የንግድና ኢንቨስትመንት ትብብር ለማጠናከር ያለመ የቢዝነስ ፎረም በአዲስ አበባ ተካሂዷል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። መድረኩ በቡራሳ የንግድና ኢንዱስትሪ ምክር ቤት አዘጋጅነት ከኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት፣ ከአዲስ አበባ ንግድና ዘርፍ ማህበራት ምክር ቤትና በኢትዮጵያ ከሚገኘው የተርኪ ኤምባሲ ጋር በመተባበር የተዘጋጀ ነው። በዚሁ ፎረም መክፈቻ ላይ የአውሮፓና የአሜሪካ ጉዳዮች ዋና ዳይሬክተር አምባሳደር መለስ አለም እንደተናገሩት ኢትዮጵያ የውጭ ባለሀብቶችን ተሳትፎ ለማሳደግ የሚያስችሉ ሁሉን አቀፍ የማክሮ ኢኮኖሚ ማሻሻያዎችን ማካሄዷን ገልጸዋል። የተርኪ ባለሀብቶችም ኢትዮጵያ ያላትን ስትራቴጂካዊ ተመራጭነት በመጠቀም በተለያዩ የኢንቨስትመንት ዘርፎች እንዲሰማሩ ጥሪን አቅርበዋል። በፎረሙ የሁለቱ ሀገራት የመንግስት የስራ ኃላፊዎች፣ የንግድ መሪዎችና ባለሀብቶች የተገኙ ሲሆን በተለይም በጨርቃጨርቅና አልባሳት፣ በግንባታ ግብዓቶች እንዲሁም በማጠናቀቂያ ቁሳቁስ አምራች ዘርፍ ላይ ትኩረትን ያደረገ ውይይትም ተካሂዷል። በፕሬዝዳንት ዶናልድ ትራምፕ አስተዳደር በሁሉም የውጭ ምርቶች ላይ የተጣለው የ10 በመቶ የታሪፍ ጭማሪ በዳኞች ውሳኔ ታገደ። የኒውዮርክ ዓለም አቀፍ የንግድ ምክር ቤት ትላንት በሰጠው ውሳኔ አስተዳደሩ የታሪፍ ጭማሪውን የጣለው ካለው ስልጣን ውጪ ነው ሲል ውድቅ አድርጎታል። ፕሬዝዳንት ትራምፕ እንደ አውሮፓውያን አቆጣጠር በየካቲት 2026 የጣሉት ይህ የ10 በመቶ ቀረጥ የአሜሪካን ንግድ ለማበረታታት የታለመ እንደሆነ ቢገልጹም የኒውዮርክ ዓለም አቀፍ የንግድ ፍርድ ቤት ግን አልተቀበለውም። 3 ዳኞች ያሉት የፍርድ ቤቱ ቡድን በሰጠው የ2 ለ1 ድምጽ ውሳኔ አስተዳደሩ የ1974 የንግድ ሕግ በተሳሳተ መንገድ ተጠቅሞበታል ብሏል። ፍርድ ቤቱ በሰጠው ማብራሪያ መንግስት ቀረጡን ለመጣል ያስገደደው ከፍተኛ የክፍያ ሚዛን ጉድለት መኖሩን የሚያሳይ በቂ መረጃ አላቀረበም ብሏል። ውሳኔውን ተከትሎም ዋሽንግተን ዲሲን ጨምሮ ክስ የመሰረቱ አካላት የታሪፍ ክፍያቸው እንዲቆምና ቀደም ብለው የከፈቱት ገንዘብ እንዲመለስላቸው ታዟል። መረጃው የቢቢሲ ነው።
በኢራን ጦርነት ምክንያት የነዳጅ ዋጋ መናርን ተከትሎ የዓለማችን ግዙፍ የነዳጅ ኩባንያዎችና ባንኮች በቢሊዮን የሚቆጠር ዶላር ተጨማሪ ትርፍ እያገኙ መሆኑ ተገለጸ። እንደ ሼልና ቶታል ኢነርጂ ያሉ ኩባንያዎች ከፍተኛ ትርፍ ሲያገኙ ይህ ሁኔታ በተለይ በተራው ህዝብ ላይ የኑሮ ውድነትን እያባባሰ ይገኛል ተብሏል። የሆርሙዝ የባህር በር መዘጋትን ተከትሎ የነዳጅ ዋጋ በአንድ በርሜል $100 በላይ መሆኑ ይታወሳል። ይህን የዋጋ መለዋወጥ ተጠቅመው ግዙፍ የነዳጅ ኩባንያዎች ከፍተኛ ትርፍን አግኝተዋል። የብሪታንያው ቢፒ በአመቱ የመጀመሪያ 3 ወራት ውስጥ ትርፉን በእጥፍ በማሳደግ $3.2 ቢሊዮን አትርፏል። ሼል በበኩሉ $6.9 ቢሊዮን ማግኘቱን አስታውቋል። ከነዳጅ ኩባንያዎች በተጨማሪ እንደ ጂፒ ሞርጋን ያሉ የዋል ስትሪት ባንኮች በንግድ ልውውጥ መናር ምክንያት ሪከርድ የሆነ የ11.6 ቢሊዮን ገቢ ማግኘታቸው ተገልጿል። ይህ በእንዲህ እንዳለ የኑሮ ውድነት ክፉኛ የጎዳቸው ዜጎችና የሰብአዊ መብት ተሟጋቾች ከጦርነት ተጨማሪ ትርፍ ማግኘት ይቁም በሚል መንግስታት በእነዚህ ኩባንያዎች ላይ ተጨማሪ ታክስ እንዲጥሉ እየጠየቁ ይገኛሉ። መረጃው ያናዶሉ ነው። ከቻናል 1 ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስላሉ። ስለ አብሮነታችሁ እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።